ሰላም ሰላም ውዶችዬ እንዴት ናችሁ? ሰላም ናችሁ? አለሁላችሁ እግዚአብሔር ይመስገን። እኔ የምለው እንደኔ የሚሰማችሁ ሰዎች ካላችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በጣም ራሴን ታዝቤ ተነስቼ ሁለተኛ እዛ ነገር ውስጥ አልመለስም ብዬ እመለሳለሁ፣ እዛ ጭቅጭቅ ውስጥ ማለት ነው። እና የምንጨቃጨቀው ከእግዚአብሔር ጋር ነው፣ ሌላ ከማንም ጋር አይደለም። በጣም ራሴን እታዘባለሁ። ብዙ እግዚአብሔር ያደረገልኝን ነገር እጅግ በጣም ብዙ ተነግሮ ማያልቅ ምህረትና ቸርነት የተደረገልኝን ነገር እያለ በቃ ጥቂት ነገር ያልተደረገችልኝን ጥቂት ነገር ምናልባት ያ ነገር ያልተደረገልኝ እኮ ስለሚጎዳኝ ይሆናል፣ ስለማይጠቅመኝ ይሆናል፣ ወይ ደግሞ ጊዜው ገና ይሆናል እና በጣም ነው በቃ ከፈጣሪ ጋር የምጨቃጨቀው። በጣም መጀመሪያ ወደዚህ ሀገር ለመምጣት ወደ ስደት ማለት ነው እና ቪዛዬን ሰጥቼ ፓስፖርቴን ሰጥቼ በቤተሰብ ነው የመጣሁት እና ገና ወር ሳይሆነው ቪዛ የቆየ ብዬ ከፈጣሪ ጋር ጨቃጨቃለሁ። ያውልሽ ብሎ ቪዛዬ መጣ ማለት ነው። ቪዛዬ መጥቶ እዚህ ሀገር ልክ መስራት እንደጀመርኩ ደግሞ ሙቀቱ በጣም ከባድ ነበር። እንደመጣችሁ ሰሞን በጣም ይከብዳል ማለት እኔ ከዚህ ሀገር በፊት ሌላ ሀገር ቤሩት ላይ ሰርቻለሁ፣ 7 አመት ሰርቻለሁ እና ገና ቤሩት እንደገባው በቃ የመጀመሪያዋን ፀሐይ ማታ ነገር ላይ ነበር የገባው ስገባና ጠዋት የመጀመሪያዋን ፀሐይ ቃጠሎ ሳይ እንደው እግዚአብሔር አምላክ እኔ ነኝ እዚህ አሁን 2 አመት ኮንትራቴን የምጨርሰው 2 አመት የምሰራው እኔ ነኝ ብዬ በቃ በጣም በሙቀቱ ተገርሜ ቤሩት ላይ ማለት ነው ወይኔ ፀሐዩ ብዬ በጣም ተደንቄ ነበርና እንኳን 2 አመት 7 አመት ሰራሁኝ ማለት ነው እዛ ቤሩት ላይ። ከዛ ደግሞ ኢትዮጵያ ለ7 አመት ነው ለ6 አመት ከቆየ በኋላ ተመልሼ ድጋሚ ስደት ወደ ዱባይ መጣውና ዱባይ ደግሞ ገና ስትገቡ ማለት ከኤርፖርት እንደወጣው የፀሐዩ ሙቀቱ ወላፍን ነው በቃ እንዴት ሰው እንዴት ይኖራል እዚህ እንደዚህ ወላፍን ውስጥ ብዬ በጣም እየተገረምኩ በልቤ እያወራው እንዴት ነው ሙቀቱ ሰው የሚኖረው በጣም ተደንቄበት ነው የገባሁትና ገብቼ እዚህ ፀሐዩ ልብስ ለማስጣት ስወጣ ምናምን በጣም ነበር የከበደኝ የመጀመሪያው ሰሞን። ስቲል ነው አሁንም ይከብደኛል በጣም ማለት ነው። ሙቀቱ በጣም ነው የሚከብደኝ ለምን እንደሆነ አላውቅም። እኔ ለምን እንደማልችል አላውቅም እና ከዛ ያው ምንም አይልም እንግዲህ እየተላመዳችሁ ስትመጡ የተወሰነ ነገር እንትን ይላል። ግን ሙቀቱን እንጃ መቼም የሚለመድ ሰው የሚለምደው አይመስለኝም። ያው የተሻለ ሀገር ስለሆነ ማቀዝቀዣው ምኑም ስለሚከፋፈት እንጂ ማለት ነው። እና መማረር ጀመርኩ ማለት ነው። በቃ መጥቼ እዚህ ቤተሰብ ሲናፍቀኝ ሪምቧ በቃ እግዚአብሔርዬ ለምን ከዛ ደግሞ እንዲህ ቪዛዬ ለምን ቀረብዬ እግዚአብሔርን ሳማረር አልነበር እንዴልና ንስሐ ገባለሁ። እግዚአብሔርዬ ምሕረትን አድርግልኝ እባክልና በቃ ይቅር በለኝልና አመስግኜ ከጥቂት ደቂቃዎች በኋላ ደግሞ ተመልሼ አማርረዋለሁ ማለት ነው። እና በጣም ነው ጥያቄ የሚሆንብኝ ምን አድርግ እንደምለው እግዚአብሔርን ማለት ነው። የሆነ በከፋኝ ቁጥር ከቤተሰብ ጋር የሆነ ነገር በሰማው ቁጥር በቃ እግዚአብሔር ላይ ነው የምጨቃጨቀው። ለምን በቃ ለምን ይሄ ሆነ ለምን እንዲሆነ ከእግዚአብሔር ጋር ነው ጭቅጭቄና እኔ እግዚአብሔር እንደኔ የቻለው ሰው ያለ አይመስለኝም። በጣም ነው በቃ እንደ ሰው ያህል ነው በቃ እግዚአብሔር ሆይ ለምን ፈጣሪዬ ሆይ ለምን እንዲሆነ እላለሁና እኔ እግዚአብሔር በምህረቱ ነው እያኖረኝ ያለው በእውነት በጣም በቃ እንደኔ ደቂቃ ንስሐ ገብቼ ከተወሰነ ጊዜ በኋላ በቃ እማረራለሁ፣ አለቅሳለሁ፣ በቃ በጣም እበሳጫለሁ። እና እናንተም እንዲህ አይነት ስሜት ይሰማችኋል ወይ? እስቲ የሚሰማችሁ ካላችሁ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ዩቲዩብን ሰብስክራይብ ላይክ አድርጉልኝ፣ አበረታቱኝ። ገና ዛሬ የመጀመሪያ ቪዲዮ ስቀርጽ ነው። መልካም ጊዜ እመኝላችኋለሁ።